የዱር እንስሳት ዓለም በብዙ ምስጢራትና አስገራሚ ፍጥረታት የተሞላ ነው። ከነዚህ መካከል ግን አንዱ ስሙ ሲጠራ ፍርሃትና ክብርን እኩል የሚያጭር የጫካው ድምቀትና የጠንካሮች ምልክት የሆነ ፍጡር አለ። እሱም አንበሳ ነው። ዛሬ በእንስሳት ዓለም በተሰኘው ክፍላችን ስለ ተፈጥሮው ንጉሥ እውነተኛ ማንነት፣ አስገራሚ የአደን ጥበቡና ከሕይወቱ ስለምንቀስማቸው ታላላቅ የሕይወት ትምህርቶችን እንመለከታለን። ለመሆኑ አንበሳ ማን ነው? አንበሳ በሳይንሳዊ ስሙ ፓንትራሊዮ የሚባል ከድመት አስተኔዎች ወገን ሁለተኛ ትልቅ እንስሳ ነው። የእንስሳ አፈጣጠር ለትግልና ለስልጣን የተገነባ ነው። ግዙፉ ደረቱ፣ ብርቱ የጡንቻ ጥንካሬውና በሩቅ የሚሰማው አስፈሪ ግስጋሴው የንጉሥነቱ መገለጫዎች ናቸው። ባህሪው ኩሩ፣ የተረጋጋ ነገር ግን በቅጽበት ወደ ጨካኝ ዳኝነቱ የሚቀየር ነው። እንደ ሌሎች የድመት ዝርያዎች ብቸኛ አይደለም። አንበሳ ማኅበራዊ እንስሳ ነው። የሚኖረው ፕራይድ በሚባል የጋራ ስብስብ ወይም ቡድን ውስጥ ነው። በአንድ ቡድን ውስጥ ከ3 እስከ 30 የሚደርሱ አንበሶች ሊኖሩ ይችላሉ። አዎ፣ አንበሳ የሴት አጋር አለው። እንዲያውም በቡድኑ ውስጥ አብዛኞቹ ሴቶች ወይም አንበሲቶች ሲሆኑ እነሱም እርስ በርስ የሚዋደዱ እህታማቾች ናቸው። ወንዶቹ አንበሶች ደግሞ የቡድኑ መሪና ጠባቂ ናቸው። ወንዱ አንበሳ ክልሉን ከጠላት ይጠብቃል። ሴቶቹ ደግሞ ልጆቹን ያሳድጋሉ፣ ያድናሉ። አንበሳ ፍጹም ስጋ በል እንስሳ ነው። የሚመገበው እንደ ሜዳ አህያ፣ ቀንበጥ፣ የዱር እንስሳ እና አልፎም ተርፎም ግዙፉን ቦፋሎ ነው። ግን እንዴት ነው የሚያድኑት? እዚህ ጋር የሚገርመው አዳኞቹ በብዛት ሴቶች ናቸው። አደኑ ሙሉ በሙሉ በታክቲክና በቡድን ሥራ ወይም ቲምወርክ የተመሠረተ ነው። በከፍተኛ ትዕግሥት ሳር ውስጥ ተደብቀው ካደቡ በኋላ የዋሻ ስልት በመጠቀም እርስ በርስ ተነጋግረው እንስሳውን ከበው ይዙታል። የአንበሳ ልዩ ተሰጥኦ በጨለማ የማየት ብቃቱ ነው። ስለዚህ አብዛኛውን ጊዜ የሚያድኑት በሌሊት ነው። ምግብ ከተገኘ በኋላ ግን የቅድሚያ መብቱ የቡድኑ መሪ ለሆነው ወንዱ አንበሳ ነው። እሱ በልቶ ሲጠግብ ሴቶቹ ሕፃናቶች ይከተላሉ። ይህ በፈተና የተሞላ ሕይወት ታዲያ ምድር ላይ ለስንት ዓመት ይቆያል? በዱር ተፈጥሮ ውስጥ የሚኖሩ አንበሶች በአማካኝ ከ10 እስከ 14 ዓመት ይኖራሉ። በሰው እጅ ስር ወይንም በመካነ አራዊት ከተያዙ ግን እስከ 20 ዓመትና ከዚያ በላይ ሊኖሩ ይችላሉ። ወንዶቹ አንበሶች ክልል ለመከላከል ከሌሎች ወንዶች ጋር ዘወትር ስለሚዋጉ የዕድሜ ጣሪያቸው ከሴቶች ያነሰ የመሆን ዕድል አለው። አንበሳን ንጉሥ ያደረገው ግዙፍነቱ አይደለም፣ ምክንያቱም ዝሆን ይበልጠዋል። ፈጣንነቱም አይደለም፣ አቦ ሸማኔ ቀድመዋል። ታዲያ ለምንድን ነው ንጉሥ የሆነው? ከባህሪው የምንማራቸው ድንቅ ሕይወት ሰጪ ምክሮች እነዚህን ይመስላሉ። አንደኛ፣ ድፍረትና በራስ መተማመን። አንበሳ ከፊት ለፊቱ የሚመጣውን ማንኛውን ፈተና አይሸሽም። በራሱ ጥንካሬ ሙሉ እምነት አለው። እኛም በሕይወታችን የገጠመንን ችግር በልበ ሙሉነት በመጋፈጥ እንዳለብን ያስተምረናል። ሁለተኛ፣ ተስፋ ለመቁረጥ ነው። የአንበሳ የአደን ስኬት ከ4 ሙከራዎች አንድ ብቻ ሊሆን ይችላል። 75% ጊዜ 75% ይከሽፍበታል። ነገር ግን አንበሳ ለአንድ ቀን ተስፋ ቆርጦ አድኖ መብላቱን ትታወቅም። ውድቀት የስኬት መዳረሻ መሆኑን በተግባር ያሳየናል። ሦስተኛ፣ አፋጣኝ ውሳኔዎች ናቸው። በአደን ወቅትም ሆነ ክልሉን ሲያስከብር የሚወስኗቸው ውሳኔዎች ፈጣንና ቆራጥ ናቸው። ማመንታት ለሽንፈት ይዳርጋል። አራተኛ፣ የቡድኑ ጥንካሬ ወይም አንድነት ነው። አንበሳ ብቻውን ጠንካራ ነው። በቡድኑ ወይም በፕራይድ ሲሆን ግን የማይበገር ነው። አንበሳ ዝም ብሎ አንበሳ አይደለም። እሱ የጽናት የክብርና የመሪነት ተምሳሌት ነው። በሕይወታችሁ የጫካውን ንጉሥ የሚያሳየውን አይነት ቆራጥነት፣ ተስፋ አለመቁረጥ ይኖራችሁ ዘንድ እንመኛለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አይርሱ።